በያጁ ሲሄዱ ግራ እጃቸው አይንቀሳቀስም። ጎተት ከሚለው ግራ እግራቸው ጋር ትይዩ ሆኖ ተገትሯል። በአንጻሩ ቀኝ እጃቸው ደግሞ ሲወዛወዝ ድንገት ለሰላምታ የዘረጉት ይመስላል። እኔ እንኳን ሰላምታ የሰጡኝ እየመሰለኝ ሳያስቡት እየጨበጥኳቸው ብዙ ጊዜ አስደንግጫቸዋለሁ። ተው ተው ሂድ ወስላታ ብለው በተራቸው ያስደነግጡኛል። ሰላም 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 በሚለው አካሄዳቸው ይርቃሉ። ባየዋቸው ቁጥር ሰላም 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 የሚሉ ይመስለኛል። እጃቸው ብቻ ሳይሆን አንገታቸውም ካካሄዳቸው ጋር ቅንጥስ 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 ስለሚል ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ የሚል ትርጓሜ ያለው ይመስለኛል። አንድ ቀን ለጓደኛዬ ለቹቹላ ይሄንን የልቤን ትርጓሜ ነገርኩት። ከት ብሎ የጦጣ ሳቅ ከሳቀ በኋላ ጋሽ ሰላምታ የሚል ቅጽል ስም ሰጣቸው። ሰላም 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 እያሉ ሲመጡ ቹቹላ ጋሽ ሰላምታ ብሎ ይደበቃል። ሰላምታቸውን ገታ ያደርጉና እኔን እያዩ የበያጁ ዘለቃ ልጅ ጥሩ ጥሩ ስድብም ጀመርክ? ኧረ እኔ አይደለሁም ቹቹላ ነው እላለሁ። ጥሩ 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 ካካሄዳቸው ጋር ዛቻቸውን አቀናጅተው ይሄዳሉ። ማታ በያጁ አባቴ ጣቱን እንደ ሽጉጥ ደቅኖ ግንባሬን እንደ ብረት እየበየደ ጎረምሳው ትልቅ ሰው መሳደብ ጀመርክ? የተደቀነ ጣቱ ግንባሬ ላይ ሲገፋው ያመኛል። ቅጣቱ ይሄ ነው፣ የበያጅ ቅጣት። ቢያንስ 3 ቀን ጣቱ ግንባሬ ላይ የተደቀነ እየመሰለኝ ይቆያል። ግንባሬ እንዳብሳለሁ። የለም ግን ደግሞ አለ። የጣቱ አፈሙዝ ሲባርቅ ከእንቅልፌ ያባነኛል። ምን አይነት ቅጣት ነው ትላለች እናቴ እያነሳ እንዲያፈርጠኝ ፈልጋ ኖሯል። በል በዋልጌነት ከመዋል ከኔ ጋር ስራ ትማራለህ። ድዝ ሹ ኳኳኳኳ የሚል የድምጽ ባህር ውስጥ ተዘፍቄ መዋል እጣ ፈንታዬ ሆነ። ሌሊት የአባቴ ጣት ግንባሬ ላይ ተደቅኖ ሲበየደኝ ያድራል። ትምህርት ተጀምሮ በተገላገልኩ ስል ወደዛ ብጥብጥ የድምጽ ኩሪ እንዳልሄድ የሚያደርግ አጋጣሚ ተፈጠረ። ብረት ሲበየድ አይቼ አይኔ እህል በላ ብለህ ነው አለች እናቴ። ወደ መበየጃ የመሄድ ውሳኔ ውስጥ በድምጽ ታቅቦ እንዳልተሳተፈች ሁሉ 3 ቀን ቤቱ አልኩ። አይኔ ላይ አጥሚት የመሰለ ቀዝቃዛ ሙቅ እየጨመረብኝ በአራተኛው ቀን ስወጣ ሰላም 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 እያሉ ጋሽ ሰላምታ ሲያልፉ ተሳስቼ ጨበጥኳቸው። ተው ተው ሂድ ወስላታ አሉኝ ደንግጠው። ቆይ ለአባትህ ሰላም በእጅ ጤና ይስጥልኝ ባንገት ሰላም ጤና ይስጥልኝ ሰላም ጤና ይስጥልኝ እያሉ ሄዱ። በዚያው ዓመት መገባደጃ ላይ ትምህርት ቤት ለመግባት ስሰናዳ ደብተር እያሸኩ ባለውበት ሰዓት በያጁ አባቴ ሞተ። አሟሟቱ ድንገተኛ በመሆኑ እናቴ ተገረመች እንጂ አላለቀሰችም። እንዴ ምንድነው እኮ ምንድነው ጉዱ? ይሄ ማልቀስ ይባላል? መገረም ነው። እናቴ እንደተገረመች አባቴ በአመት መሸኛ ዝናብ እየተደበደበ ወደ መቀበሪያው ሄደ። ጋሽ ሰላምታ ሰላም ጤና ይስጥልኛቸውን እያፈጠኑ ከሬሳው መኪና ጎን ጎን ይላሉ። እኔ ጋቢ ለብሼ ከኋላቸውን ተሰጥቶሳለ ወደ ኋላ ሊጨብጡኝ እየመሰለኝ እጄን 3 ዘረጋሁ። ስላልደረስኩባቸው እጃቸውን ሳይጨብቅ ቀረ እንጂ ጉድ ይፈላ ነበር ይመስለኛል። ዛሬስ ለማን እናገራሉ ሊሆን? በዚህ መካከል ሰማይ አጉረምርሞ ብልጭ ብልጭልጭ ስላለ ሰው ሁሉ በድንጋጤ በስመ አብ ብሎ አማተበ። ጋሽ ሰላምታ ብቻ በያጁ ዘለቀ ጻድቅ ነው አሉ። የሰማቸው አንድ ሌላ ሰው እንዴት አላቸው። ከመሄዱ ሰማይ ቤት ስራ ጀምሮ ብልጭ ሲያደርጋት ታይም ተሽኮርማሚ የሐዘን ወቅት ሳከዛም ከዚህም ፈነዳዳች።